ታብታብ አድርጉት። እሺ ሰላም ሰላም። እንዴት አመሸክ ነው የሚባለው መሰለኝ። እንዴት አመሸሽ? እንኳን ደህና መጣሽ። እንኳን ደህና ቆያችን። ዛሬ ነው ገና የገባሁት። በዛኛው አካውንት በውስጥ ጽፌልክ ነበር ግን አልመለስክልኝም። አንዳንድ ነገሮች ላማክር ነበረ። ፍቅር ነው? አፍቃሪ ነሽ? ግን በዚህ ላይ ማውራት ስለማልችል ነው እና ላይክ በውስጥ ታወራኝ ደስ ይለኛል። በጣም ማለት የምፈልገው ከማየው አንተ ከፖስት ከምታደርጋቸው ነገሮች የምማራቸው ነገሮች አሉ። ግን በግልጽ እኔ በምነግር በራሴ እንትን መልስ እፈልጋለሁኝ። ለዛ ብዬ ነው እና አይ እንደዛ ይቅርብኝ። በውስጥ እኮ አሁን በውስጥ እኔ መልስልሻለሁ ምናምን መልዕክት አስቀምጪልኝ አልልሽም። ምክንያቱም ባልመልስ ስለምትናደጂ ማለት ነው። ስለዚህ ባር ስለሆነ እዚህ ከመጣሽ አይቀር መምጣትሽ ጥሩ ስለሆነ ብትነግሪኝ ጥሩ ነው። ግን አትገደጂ። አይ ይቅርብኝ። በቃ እንደዚህ እናርግ ጓዶች። ላይቭ መምጣት ልተውና በዚህ እንስማማለን። በቃ በውስጥ መስመር ቁጭ ብዬ ለሁለት ሰዓት በሙሉ አንድ በአንድ መልዕክት መመለስ እንደዛ ላድርገው መሰለኝ። ጥሩ ሀሳብ ነው። ሳይሻል አይቀርም። ሄሎ ሰላም፣ እንዴት አመሸ? ሰላም፣ እንኳን ደህና መጣሽ። ይቅርታ ግን እኔ ብዙም የሚዲያ ሰው አይደለሁም፣ እፈራለሁ እንደዚህ አይነት ነገር። ግን የሆነ ነገር ላማክር ፈልጌ አይ ብዙም ስልክ ብዙም አላወራም። ብዙ ቢሆን ችግር የለውም። እሺ ችግር የለውም። ምን እንታዘዝ? እኔ አፍቃሪ ነኝና ለምን ነው የምትስቂው ታዲያ? እኔ እንጃ። አይ ዘንድሮ ፍቅር ሰሞኑ አዲሱ ጉንፋን ያስቃል የሚል ጨምጨምታ ሰምተን ነበር። አይ አያስቅም ማለት በቃ ማለት እንደዚህ አይነት ነገር ላይ እኔ እንኳን ኮስታራ ነኝ እውነት ለመናገር እንደዚህ ዝም ብዬ የማወርቅ ልጅ አይደለሁም። እና ስደት ካል የት ነው የያዘሽ ከሚለው ንገሪኝ። አይ ያኔ ጥልቅ ብዬ አይደለም አልያዘኝም ማለቴ ያኔ ብዙ እንደዚህ እንደ ሰው ሞኩል ምናምን አልልም እኮ። እንዴት ተዋወቃችሁ? ይሄ ተመታ ቲክቶክ ነው ሶሻል ሚዲያ ነው ያስተዋወቀን። ምን ላይ? ቲክቶክ ላይ ነው የተዋወቅነው። ድምፅሽን ከፍ አድርጊ። ቲክቶክ ላይ በምን ተዋወቃችሁ? እንዴት ማለት የሆነ ልጆችን አውቃቸዋለሁ እና ገስት ሲልኩልኝ ጊዜ ገባሁኝ ቤታቸው ስገባ ልጁን አገኙት ማለት ነው። ከዛ ጻፈልኝ በውስጥ እና ረጅም ጊዜ ነው ያኔ 6 ወራችን ነው እያወራን ካለን። ግን በፊት ህይወት ነበረኝ እና ያኔ ህይወት ስልህ አወራለሁ ግን እኔ ትንሽ ወሬ አጠብቃለሁ ማለት ነገር ነው ወሬ የሚባለው ወግ አጠብቃለሁ። ገብቶሃል? ወግ አጥባቂ እና አሁን እንደዛ ነገር ነኝና ሳወራ አውርቼ ወደ ፍቅር ምናምን ሲገቡ ወደ ቤተሰብ ነው የምልካቸው። ሄዶ ጠይቁና ከዛ በኋላ ሁሉም ነገር ይደርሳል ነው የምላቸው። እና ብዙ ጊዜ እንደዚህ አይነት ነገሮች እንትን ስለምን ለዛ ነው መሰል ወንዶች የሚሸሹኝ። እና አሁን እዚህ ጋር ወዴት ቤተሰብ ነው የምትልኪያቸው? በቃ ማለት እንደዚህ ፍቅር ምናምን ገብቼ እንትን አይደለም አልቀልድም በህይወቴ። ቤተሰብ ጋር ነው የምትልኪያቸው? አንቺ ቤተሰብ ጋር? አዎ በቃ ጠይቁና ሽማግሌ ጠይቁና በቃ እንገባ ነው የምላቸው። በቃ እኔ ትዳር የምፈልገው በቃ ነው የምልህ። እንደዛ ሲሆን ግን ለምን እንደው አላውቅም ይሽሻል እና አልቀልድም በህይወቴ። ቆይ ማለት ለፍቅረኛም ሽምግልና መላክ ተጀመረ ማለት ነው? አዲስ ግኝት ነው? ምን አለ መሰለህ እኔ እንትን ወሬ አጠብቃለሁ ያልኩበት ምክንያት እንደምንድን ነው መሰለህ? እንደዚህ አሁን እንደ ማንኛውም ሰው ሞኩል ተቀበልኩ ዛሬ እንገናኝ ነገ አልልም። እኔ ጋር እንደዚህ አይነት ነገር የለም። ገብቶሃል? እንገናኝ ካሉ በስነ ስርዓት ቁጭ ብዬ አወራቸዋለሁኝ። ከዛ በኋላ ከተስማማቸው ይቀጥላሉ፣ ካልተስማማቸው ደግሞ ይሄዳሉ። እንደዚህ እንደ ማንኛውም ሂጅ ሻይ ቡና ምናምን በሳምንት ምናምን አልልም።
ይሄ እኮ ጥሩ ሀሳብ ነው እኮ። ምን መሰለሽ ጥሩ እኮ ነው፣ ግን ጥድፊያም ሲበዛው ጥሩ አይደለም። ገብቶሻል? በአንዴ ያላወቅሽውን ሰው ገና በደንብ ስለሱ ያላወቅሽውን ሰው ሽማግሌ ላክ ቤተሰብ ጋርና እንጋባ ካልሽው አደጋም አለው። ያ ገብቶሻል? አይ ይሄን እኮ አሁን የማወራውን አይደለም፣ የበፊቱን ህይወቴ ነው እያወራሁ ያለሁት። እኔ ከሰው ጋር ብዙም ያኔ ግንኙነት የለኝም ማለት ስደት ላይ ነው አብዛኛውን ያለሁት። ወደ 10 ዓመት ምናምን እየሆነ ነው እና አወራለሁ። የማውቃቸውን ነው የማወራቸው ማለት የሀገሬ ልጆች ናቸው እና ያው ሲነግሩኝ በቃ ትክክለኛ ሰው ይመስለኝ፣ ግን ቀርቤ ሳያቸው በቃ ከኔ ጋር የሚሄዱ ሰዎች አይደሉም። ገብታ በዛ ምክንያት ወይ ቤተሰብ ላኩላቸዋለሁ። ቤተሰብ ደግሞ አንዳንድ ነገር የማይመቸው ነገር ካለ በቃ እተዋቸዋለሁ፣ እኔ እሸሻለሁ ማለት ነው፣ እኔ እርቃለሁ። እና እንደ አጋጣሚ ሆኜ እንደዚህ አይነት ተፈጠረ። ትቼ ወደ አረብ ሀገር መጣሁኝ። አሁን እዚህ የምኖረው ዱባይ ውስጥ ነው እና የሆነ ልጅ ተዋወቅኩኝ። እሱም የሚኖረው ዱባይ ውስጥ ነው። ያው ብዙም አላወራህም ማለት እነሱም ተከታታይ ስለሆነ እዚህ ጋር ማለት ነው እና ይከታተላል እሱ እዚህ ውስጥ እርግጠኛ ነኝ ቲክቶክ ላይ ነው እና 6 ወራችን ነው ተዋወቅ 6 ወራችን ነው እና ያኔ አወራዋለሁኝ። የት ተዋወቃል? ቲክቶክ ላይ ነው የተዋወቅነው። ግን እንገናኝ ሲለኝ ያኔ እሺ እንገናኛለን ችግር የለውም ይደርሳል ምናምን እያልኩኝ እንትን እላለሁ። ግን ፈራሁ ማለት አንዳንድ የሚወራው ነገር እዚህ ዱባይ ውስጥ ብዙ ነገር ይወራል ደግሞ የሚታይ ነው እና በጣም ፈራሁ ማለት ይህን ያህል ዓመት ተቀምጬ ህይወቴን ማበላሸት አልፈልግም በስደት ላይ ምናምን ብዬ ፈራሁ እና በአንዳንድ ነገሮች እንጋጫለን። ስለ ለምሳሌ እኔ ከልጆች ጋር ሞለው እና ቮይስ እልካለሁኝ ሳጠፋ ይበሳጫል። እንደምታጠፊው ምንድን ነው እንረዳሻለሁ ምናምን ይለኛል። ደግሞ የሆነ ቃላት ተናግሬ ለምን ችግር የለውም ወይ ደውዬ እነግርሃለሁ ወይ ደግሞ ይሄ የሚያጣላ ነገር አይደለም ነውና ወይ ቀኑ ሙሉ ተዘጋግተን እንውላለን፣ ደመደሰን ደግሞ እናወራለን እና ስደውልለት ወይ እንትን አይልኝ አይመልስልኝም ወይም ደግሞ ቆይቶ ነው የሚመልስልኝ እና ምክር እንድትሰጠኝ ብዬ ነው። ምንድን ነው የምትፈልጊው አንቺ? ምክር እንድትሰጠኝ ነው የምፈልገው እኮ። ግን ምንድን ነው የምትፈልጊው አሁን ከእሱ ጋር ባለሽ ነገር? ደስተኛ አይደለሽም ነው? ምንድን ነው ፍላጎትሽ? አይ እኔ አብረ ብኖር ደስ ይለኛል፣ ግን በቃ አላመንኩም ማለት ፈራሁ። ምን ያህል ጊዜ ነው የሆናችሁ ከተዋወቃችሁ? 6 ወራችን ነው ገና። በ6 ወር በስልክ ነው የምትሞዳሞዱት? በስልክ ነው የምንሞዳሞደው። ስለ ነገር እኮ እኔ እንደዚህ በቃ ወሬን ጭምቅ ነው ማድረገው፣ ይዛዋለሁ። ገብቶሃል አይደለ? እኔ መላላጥ አይመቸኝም፣ ግን በጣም አጥባቂ ነኝና መላላጥ ካልተመቸሽ 6 ወር ሙሉ ምን እያደረጋችሁ ነው ሊባል ይችላል። ምንም አናረግም፣ ምንም ያደረግነው ነገር የለም፣ ግን እናወራለን፣ በስነ ስርዓት እናወራለን። እየተላላጣችሁ ነው እኮ አሁን እኮ ይኸውልሽ 6 ወር ሙሉ አንቺ አሁን መላላጥ አልፈልግም አልሽኝ፣ ግን ማለት የኔ ጁስ ነው የተባባላችሁ ነው። እኔ የማወራው እንዴት እንደሆነ እኔ ወደፊት ነው የማወራው። ገባል አይደለ? ብዙ ወሬዎች እኮ ይወራሉ፣ ጓደኛ ማቾቹ ነን፣ ብዙ የሚወሩ ነገሮች አሉ። እኔ ግን እንደዚህ አይነት ነገር አላወራም ማለት ስለ ስራ፣ ስለ ወደፊት ኑሮ እንደዚህ ነው የማወራው። እንደዚህ ሳወራ ደግሞ የሆነ የመሰለቻቸት ባህሪ እሱ ላይ ትንሽ እያየሁበት መጣሁ እና ትንሽ ቆይ በቃ ሚዩት አድርጊና አዳምጪ። አሁን ነገሮችን ከምናመላለሳቸው ገብቶናል። አንቺ አሁን ሚዩት አድርጊ። ሚዩት ማድረግ አድርጊ፣ አለዚያ መልስ ትመልሻለሽ። ስለምትመልሹ ነገር ነው የምታስቢ። አሁን ዝም ብለሽ አዳምጪ። አሁን ይሄ ሰውየው ይከታተላል ብለሽኛል። እንግዲህ ጠላት ልታፈሩልኝ ነው ዘንድሮ። ምክንያቱም እኔ መናገሬን አላቆምም፣ ፍቅረኞቻችሁ ደግሞ እኔን በአፍጢሜ መትከላቸውን አያቆሙም። ለማንኛውም መጃጃል አይጠቅምሽም። እኔ ፍቅረኛ እያላችሁ ፍቅረኛ ያለው ጤናማ ሰው አይቼ አላውቅም። ይቅርታ አድርጊልኝ፣ የእውነቴን ነው የምነግርሽ።
አሁን አንቺ ራሱ ደህና የነበርሽ ልጅ በቃ ጭንቅላትሽ ተፈጉዟል። በቃ ማለት ምን ላርግ ወደ ማለት 6 ወር ሙሉ አውርታችሁ ምን ላርግ ግራ የመጋባት ነገር ውስጥ ነው እየገባሽ ያለሽ። ስለዚህ ቲክቶክ ላይ ያወቅሽው ሰው ደግሞ ታውቂዋለሽ ማለት አይደለም። ምርጥ ጭምብል አድርጎ ነው የሚቀርብሽ። ስለዚህ እንደ አንቺ የሚተዋወቃቸው በጣም ብዙ ሴቶች አሉት። ቲክቶክ ላይ የሚጠብስ ሰው ቲክቶክ ላይ የማንጠብስ ሰዎች የመጥበስ ክህሎት ወይም መጥበስ ስለማንፈልግ ምናምን ሳይሆን በቃ እዛ ላይ ለመጥበስ ጊዜ ስለሌለ ምርጥ ሰውም መሆንን አይጠይቅም። ያንን ለማድረግ ሁል ጊዜ ቲክቶክ ላይ መጥቶ የኔ ቆንጆ የኔ ፍቅር ብሎ አንቺን የጀነጀነሽ ወንድ ሌላዋንም ይጀነጅናል። የመጨረሻው አይደለሽም አንቺ፣ የመጀመሪያውም አይደለሽም። ብዙዎቻችሁ የመጀመሪያውም የመጨረሻውም የሆናችሁ ይመስላችሁ ሰዎች ነው ራሳችሁ የምታጽናኑት። ስለዚህ አስቢበት። ወጋ አጥባቂ ከሆንሽ በቃ በዚህ መጠን 6 ወር ሙሉ በአይንሽ ያላየሽውን ሰው በዋትሳፕ መሞዳሞድ አያዋጣም። የጋራ የምትሆኑና አንድ ላይ የምትሆኑ ከሆነ ደግሞ በስነስርዓቱ ቀልጠፍ ያለና መስመር የያዘ ነገር ላይ መግባት። ካለበለዚያ ግን እንደዚህ ዝም ብሎ ዥዋዥዌ መጫወት ጥሩ አይደለም። አሁን ምን ላድርግ ከሆነ ያይሽው ፍሬን ያዥ፣ ፍሬን ያዥ። ምንም አይጠቅምሽ። ትርፉ ሄደሽ ሄደሽ በሽታ ላይ ነው የምትወድቅ። የማላውቀው ነገር ስለሱ እኮ አወኩ ነው የምትዩ። ሌላ እኮ ታሪክ የለው ወይ? ልጅ አለው ሚስት አለው። ሚስቱን ደብቆ ነው ሰው ያወራኝ የነበረው። ልጁን ደብቆ ነው እንደዚህ ሲል የነበረው። ዋሸኝ ሲል ሌሎች ፍቅረኞች አሉት። በቃ ከዚህ አይዘልም። እመኚ እንዲህ አይነት